እንዳያችሁ ዶክተርና ዲና እየተደባደቡ ነበር ማለት ነው። ዲና ለዶክተር አንቺ ነው ችግር እዚህ የሚታመጪው እያለች እየደበደበቻት ነበር። ከዛ አብርሃም መጣና አጋላገላቸው። ከዛ ምንድን ነው ምን ሆናችሁ ሲል ዶክተር ደግሞ እሳ ከባዶ ተነስታ ያነቀችን የደበደበችን አለች እና ከዛ ዲና አረፊ ሲላት ከሳ ጋር ነው የምትቆመው ከሚስት ጋር ነው የምትቆመው የነበርክ አሁን ግን ከሷ ጋር ከዶክተር ጋር እያለች እየተናደደች ነበረች ዲና ማለት ነው። ከዛ ሻንጣዋ ይዛ ሄደችና ዶክተር ደግሞ አብርሃም አቁማ እንጂ አለችውና እሱ ደግሞ ዝም በይ ትሄድ እሷ ችግር ስትፈጥር እንደዚህ ነው የምታርገው በኋላ ትመለሳለች አለ እሱ ተናደደ ማለት ነው። እሷ ደግሞ ተናድዳ ወደ ማርኮ እስር ቤት እየሄደች እያለች ልዩ ከመንገድ ላይ ተገናኙ ማለት ነው። ከዛ ምንም አልነገራቻትም ሄደች። ከዛ ከማርኮ ጋር ተገናኙና ፊታ አየና እሱ ደግሞ ልክ እንደተናደደች ስላወቀ ምን ሆንሻል? ምን ነው ችግር አለ እንዴ? አላ ማርኮ ማለት ነው። እሷ ደግሞ እስር ቤት ሆኖ የሆነ ነገር እንዳይሆንብኝ ብላ አይ ምንም የለም ምንም ፍቅር አለችውና አይ የሆነ ነገርማ አለ ፊት ተቀያይሯል አለ ማለት ነው። እሷ ደግሞ አንድ ሰው ብር ላክልኝ እያለ ያስቸግረኝ ነው ስትል ላንቺ ያለሽ የዶክተሯ የተባለች እኮ ነው የእሷ ባል እኮ ነው እዚህ እኮ መጥቶ ነበር ብር እያለ ነበር ላንቺ ብር አለሽ ጠየቀሽ አላና የዶክተር ባል እንዴ ያለች እሷ ደግሞ ተናደደች፣ በጣም ተናደደች ማለት ነው። ለሁለታችሁ ለዶክተርና ለሱ ችግር የለው እኔ ያለሁ እያለች እያፈከረች ነበረች ማለት ነው። ማርኮ ካንተ በኋላ ሁሉ ባዶ ነው አለችትና በቅርብ ቀን ፈታለው ሲላት ሳለ ደግሞ ደስ አላት ማለት ነው። እርግጠኛ አይደለሁም ግን ፈታለው በ3 ቀን እንደዛ አላና ሳለ ደግሞ ደስ አላትና ከዛ ምንም ነገር እንዳታርጊ ዝም በል አላትና እሳለ ደግሞ እሺ ብላ ግን የሆነ ቪዲዮ እኮ ላከልኝ ያንተ ቪዲዮ የተገደለው ሰው ማለት ነው። ከዛ ስለ ደግሞ በጣም ይፈራ ነበር ላንቺ ላክልሽ አለና አዎ ላክልኝ ደግሞ ሞባይል እኮ ከአብርሃም ጋር ነው ተሰብረዋል አለችና ስለ ደግሞ አታርግም አለ ማለት ነው። ምክንያቱ አብርሃም ካየው ሁሉ ነገር እንትን ይላል ማለት ነው ይታወቃል። ከዛ እሳለ ደግሞ ሄደች ሞባይል ልትለው እየሄደች ልዩና ርብቃ ደግሞ ምግብ እየበሉ ነበር ማለት ነው። ከዛ ተናድዳ መጣና አብርሃም የት ነው ስትል እሱ ውጭ ሄደዋል አሁን ነው ሄደ ስትል ልዩ ሞባይል ስጥኝ አለችና ከዛ ደወለች ለአብርሃም ማለት ነው። ሞባይል የራሴ ሞባይል እፈልጋለሁ አለችና እሱ ደግሞ ያንቺ ሞባይል እኮ ስክሪን ፈስሷል ሌላ ይዝሽ እመጣለሁ ሲላት ሌላ አልፈልግም የራሴ ነው አለችትና አብርሃም ደግሞ የሆነ ነገርማ አለ ከሞባይል ውስጥ የሆነ ነገር አለ ብሎ ከዛ እየመጣ ነበር ወደ ቤት ማለት ነው። ውድ ቤተሰቦቼ እዛ እየተናደደ ሌላ ሞባይል ለዲና ሰጣና እዚህ አልፈልግም የራሴን የሚፈልገው አለችና እሱ ደግሞ እሷ እኮ ስክሪኗ ፈስሷል ተስተካከላል ከተስተካከለት በኋላ ደግሞ አምጥቼ እሰጥሻለሁ አላትና እሳለ ደግሞ ያው ተቀበለች እየተናደደች ውስጣ እየተቃጠለች ያው ተቀበለች ሞባይል ማለት ነው። ሙልጭና አዲሷ ልጅ ደግሞ ፍቅር እየተጫወቱ ነው። በኋላ ግን ልፋቀሩ ነው። ልዩ ያው አዲሷ ልጅ ለራሷ ልታርገው እየሞከረች ነው። ያው የሚጠጣ አመጣችና እኔ እናንተ እንጠጣዋለን ፈታ እንለዋለን እያለች ምግብ እየሰሩና እየበሉ ነበሩ። ከዛ እየጠጡ ካሉ ፊልም እናያለን አለችትና ከዛ በራሱ ሞባይል ፊልም እያዩ ነበሩ። እዚህ ደስ አይለኝም በራሴ እናየዋለን አለችና ክፈችው ችግር የለውም አላሙልጭ። ከዛ የፍቅር ይሄን እንደመሰለኝ ማን ነው ሲሳማሙ ሳለ ደግሞ ስትስመው ስትል ሽንት የመጣብኝ ያለ ፈራና ደነገጠ ሄደ። ሳለ ደግሞ በጣም እየተናደደች ነበረች። በጠርሙዝ እየጠጣች ነበረች አዲሷ ልጅ ማለት ነው። ያው በኋላ ፍቅር ይዛታል ማለት ነው። ልዩ ልትቀር ነው በራሷ ነው። ያው እሱ እየፈቀራች ነበረች ለልዩ እሷ ግን ምንም አይገባት። ዲና ደግሞ ተናድጃ ስለነበር ወደ ርብቃ ክላስ ሄደችና አንኳኳችና
የፍቅረኛሽ ስልክ ስጥኝ ስትላት እሳለ ደግሞ ግራ ገባት ማለት ነው። ምን ፈለግሽው? ምንድን ነው የምትውሊው? ስትላት ምንም አይለው ምንም አይደለም የሆነ ነገር አለ የሆነ ልመክረው ነው አለች። ምንድን ነው የምትመክሪው? አይ ለራስ ነው የሚመክረው አለት ዲናለ ደግሞ እሳለ ደግሞ በውስጣ ምን አድርጓት ነው ምንድን ነው የምትለው እያለች ነበረች ዶክተር ማለት ነው። ከዛ ዲና ስልክ ስጥኝ ስትላት እሺ ያዚ ስትላት ይሻልሻል ብላ ስልክ ወሰደች። አብርሃም ደግሞ ተደብቆ ሲያወሩት ተደብቆ እየሰማ ነበር ማለት ነው። ተደብቆ ሲሰማ ውስጡ እየተጠራጠረ መጣ ማለት ነው። አብርሃም ጥሩ እየሄደ ነው አሁን ማለት ነው። በፊት ግን እንዳያችሁ ምንም አይገባም ነበር ማለት ነው። ከዛ ዲና ስልኪ ወደ ኤፎሶን ደወለች ማለት ነው። የዶክተር ፍቅረኛ ስትደውል ደግሞ ስለ ምን አላት? ብር ይዘሽ መጣሽ ሲላት ብር ይዛ አልመጣሁም ለጠነቅቅህ ነው አለችትና ከዛ እንድታቆም ነው የሚነግርህ። አለበለዚያ ግን እዚህ ያለ እዚህ ከኔ ጋር ያለው ቪዲዮ እለቀዋለሁ ስትል ምንም አትለቅም። ምንም ከለቀቅሽው ሁሉ እቅዳችሁ ባዶ ይሆናል። ምክንያቱም ርብቃ ከእናንተ ጋር ስላለች ከተለቀቀ በኋላ ደግሞ እቅዳችሁ ባዶ ይሆናል ሲላት እሳለ ደግሞ ያው ተናደደች። ከኛ ውጣ ከቤተሰብ ውጣ ያለት እየተናደደች ነበረች። ከዛ አብርሃም ተደብቆ እየሰማ ነበር ማለት ነው። ከዛ ኢፎሰን ብር አምጪ እያላት ነው አለ ስለ ደግሞ ማለት ነው እየተናደደ ነው። ምክንያቱ የዶክተር ባል ስለሆነ ያውቃል። ዲና ለሳቤላው ከትምህርት ቤት ልታመጣ እየሄደች ነበረች ማለት ነው። አብርሃም ደግሞ የት ልትሄድ ነው ሲላት ልዬ ላምጣት ነው ስትለው ሰዓት አልፏል ማለት ነው ብሎ ያው ዝም አለ። ሳለ ደግሞ ሄደች ማለት ነው። ከዛ ልዩ ማርዳ ደውላ ልጄ አምጥልኝ ወደዚህ ከትምህርት ቤት ወደዚህ አምጥልኝ እያለች ነበረች። ምክንያቱ ነብሳ ማርዳ እየነገራች ነው ሳቤላ በሰዎች ስለተያዘች ማለት ነው። ሳቤላ ምንም አትሆንም፣ ምክንያቱ ለዲና ብለው ነው ያፈኗት። ከዛ ዲና ደግሞ መንገድ ላይ ወድቃ ነበር። ከዛ አያችሁ ከሆናችሁ ዶክተር ደብሮኛል ልወጣ ነው እያለች ነበረች ማለት ነው። ስትወጣ ደግሞ ዲና መንገድ ላይ ወድቃ ታገኛለሽ ማለት ነው ዶክተር። ከዛ ቤት ወይም ሕክምና ልትወስዳት ነው ማለት ነው። ሳቤላ ደግሞ የርብቃ ባል በሳ ምክንያት ይዞ ብር ይፈልጋል። ከዛ ዶክተር ታውቃለች። ከዛ ያው ይደራረባል ማለት ነው። ዶክተር ከባልዋ ጋር ያው ሳቤላ ይዞታል ስትሰማ ማለት ነው። በጣም ትናደዳለች። ውድ ቤተሰቦቼ ዶክተር ማለት ነው። ሳቤላ ግን ምንም አትሆንም፣ ብር ብቻ ነው የሚጠይቋት ለአባቷ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ በሌላ ቪዲዮ እስከሚመጣ ድረስ ሰላም ሁኑልኝ። ወዳችኋለሁ።